እያሳዩነውና እጅግ ከልብ ነው የምናመሰግነው። እስኪ ወንድ እንደራቸው እናንተ ሞራላችሁ ያዝጉ አንድ ድምጽ ታርጉላችሁ። አረ ሞራል ያንሳችኋል። ሞራል የለም። አረ ለእነዚህ ጀግኖች ሞራል ምንድን ነው? እጅ ምን ይሰራል? ለእነዚህ ጀግኖች ያለ ነው። አረ ሞራል ያንሳል። አረ ሞራል የለም። ሞራል ያንሳል።
ሞራል አንሳል ክብር ለአማራ ነጻነት ሞራል ያንሳል ሰልፍ ድፍያዝ ነው ሞራል ይጠይቃል ተከላከል ሞራል ያንሳል ሞራል ማጣችሁ ሞራል ስትመለስ ሞራል ያንሳል ኧረ ሞራል የለውም ሞራል ስትመለስ ሞራል ሞራል ስትመለስ ሞራል ያንሳል ሞራል ስትመለስ ሞራል ያንሳል ኧረ ሞራል ስትመለስ እስካሁን አሳዩንም እስኪ ሞት አድርግልን በሞራል አንዱ ስራ ወደ ነው ዞር አፕ እየደረሰ ነው የሚታዩበት ሞራል ያንሳል ሞራል ስትመለስ ኧረ ያንሳል ኧረ ሞራል ያንሳቸዋል። ከዚህ በመቀጠል የአማራ ፋኖ ብቃቱ የሚለካበት የመጨረሻው የእሳት ቀለበት የሚታለፍበት ሰዓት ነው። እናንተ ግን በሞራል ድብልቅልቁን አይቱልን እስኪ አራግዟቸው ሞራል 6 7 ያንሳል ሞራል ያንሳል ሞራል እስኪ አረተና ቸብ እስኪ አግራችሁ ለእያንዳንዱ ወለ ነው የእናንተ ሞራል ኧረ ሞራል ያንሳል
ሞራል ይፈልጋል አትግዳ ሁለት ማይገኝ ሞራል አንሳል ሁለት አይደለም ሞራል የለም አንድ ሁለት እስኪ ሞራል ቸብ አድርግላቸው አንድ ሁለት ሞራል አትሌቲካ ማድረግ እነዚህ ኮማንዶዎች ነገ ላይ ጀምረው መሳሪያ ይዘው በከተማ ሳይሆን የሚታዩት ብዙ ጀግኖች ዋጋ የከፈሉለት የአገዛዙ ቱልቱላ ወታደር ሲመታ እየሮጠ አስንዳሞ ማርያም ቤተክርስቲያን የሚመሸገው አንገቱን እየያዙ እንደሚያወጡት እርግጠኞች ነን። እስከ በራስታቸው ለሞራል የጀግኖችን ምት መቋቋም ያልቻለው የብርሃኑ ጁላ ጦር እኛ እምነታችንን ፈርተን አክብረን የያዝነውን እነሱ ግን ሮጠው በመግባት እዛ መሸሸጊያ እያደረጉት ነውና ከዚህ ምሽግ በእርግጠኝነት አንገቱን አንቆ እንደሚያወጣው የኮማንዶ እርግጠኞች ነን። ሞራል በሳት የሚሰጠንበት ህዝቤት እንደነገርኳችሁ አንድ ግለሰበት አንድ ትልቅ ቅርስ እንዳለ ነግሬያችኋለሁ። ይህ ቅርስ እጅግ ውድና ተፈላጊ በፕሌኖች ሊሸጥ የሚችል ህይወታችንን የሚቀይር ትልቅ ቅርስ ነው። በውስጡ የሺህ ዓመታት ታሪክ አሉበት። ስለዚህ ይህ ቅርስ ያለበትን ግለሰብ አድራሻ መርምሬ ስለደረስኩበት አሁን ነው ሄደን ማምጣት ይኖርብናል። እኔ በስመ አብ ወወልድ ወመንፈስ ቅዱስ። በዚህ ሌሊት ደግሞ ምን ሰው ነው? ኧረ እባክህ ንጹህ ሰው ነኝ፣ ንጹህ ሰው ነኝ። እባክህ አትግደለኝ። ገንዘብ ካለን እንሰጣለን። ገንዘብ ካለን እኔ ንጹህ ሰው ነኝ። አትግደለኝ። ራስህን ጠብቀህ እቃውን ይዘህ ውጣ። ሁሉ ነገር ደርሼበታለሁ። በተደጋጋሚ ለፋኖ መረጃ እንደምትሰጥም ጭምር አረ እናሶ
ዘረፉን። ምን ሕግ አለ? ምን መንግስት አለ? ለማን ይጮሃል? እናንተም የእነሱ ናችሁ? ኧረ እኛ ፋኖች ነን። ወሰዱት። የ3000 ዓመታት የተቀበረውን ታሪክን ቅርሳችንን የአባቶቻችን ዘረፉን። ምን መንግስት አለ? ለማን ይጮሃል? ለማን ይጮሃል? ለማን ይጮሃል? እናንተን ዛሬ ከምታስቃዩ ለምን ከእኛ ጋር መታችሁ አትፋለሙ? ለወሬኛ ሰሜ ቅርብ ነው አሉ። ታዲያ ለምን መተህ ተባለ ማተስከው? እመጣልሃለሁ ጠብቀኛ። ሄሎ በአንተ ተምሶ ደግሞ ስልክ ትዘጋለህ እንጂ ይበቃል። ይህ ለነሱ ከበቂ በላይ ነው። ምን ፈልጋችሁ ነው? አለቃ ምን ፈልገህ ነው? አለቃ ማንንም ማናገር አይፈልግም። ከኔ ጋር በእናትህ ስትራሊ ማን ናችሁ እናንተ? እርሱን ትመልሳለህ ወይስ አትመልስም? ኦ እናንተ ናችሁ እንዴ? ከእናንተ ጋር ተፋልሜ ራሴን ዝቅ አላደርግም። ለእናንተ እሱ ከበቂ በላይ ነው። ተራ በተራ ቀጥቅጣችሁ ሄዳ አንተ ተባለመው ልጃሽና ተፋለሚ አንድ ባንድ ተራ በተራ እንደዚህ በዘት ትመጣለህ። ለእኔ ሴት ልጅ አክብሪያት እንጂ ፈርቻት አላውቅም። ሞራል ሞራል የለም።
አባቶች ያወረሱኝን አደራ ተወጥቻለሁ። እነ በላይ ዘለቀ፣ እነ እምዬ ምኒልክ፣ እነ እቴጌ ጣይቱ ይዘምታል ምንጊዜም ለኢትዮጵያዊነት ማንኛውንም ወታደራዊ ትዕዛዝ እፈጽማለሁ።